ከመጡት ዘፈኖች ውስጥ የነካኝ እሱ ነው። መንካት ብቻ ሳይሆን አንድ ነገር ስትሰማው ወዲያውኑ ድሪሙም አብሮ ይመጣል። እንዴት አድርገህ እንደምትሰራው እንደሚመጣው አይነት ይሄኛውም ልክ ስሰማው ይሄ ነገር ሬጉላር ዘፈን መሆን አይችልም። ኢትስ ቢግ ሜሎዲዎቹ ብዙ ናቸው። እነዚህ ለራሳቸው ጠቅላላ አሬንጅመንቱ ለእያንዳንዱ ሴግመንት ከተሰራ ይሄ ነገር ትልቅ መዝሙር ወይ ደግሞ ትልቅ አንተ መሆን ይችላል። ይህን ያልኩት ለራሴ ነው ያልኩት። ይህን አልኩኝ መረጥኩት ዘፈኑን። እሱ አሬንጅመንቱን እውነት ለመናገር 5 6 ቀይሬዋለሁ። እንደገና ደግሞ ማሻሻል አለብኝ እያልኩኝ ቀናቶች እየጨመርኩኝ አንድ ቀን ብልጭ አለች። አሁን ይቺ መጣች ማለት ነው። ሌላው ቻሌንጁ ትልቁ ምንድን ነው? ይህ ፋንፋር መሆን አለበት። አንተም ከሆነ ሁሉ ነገር መሟላት አለበት። አሁን በሙሉ የሚሟሉት ምንድን ነው? በሙሉ ኦርኬስትሬሽን መሰራት እንዳለበት ስለምታውቅ ነው። ቢኮዝ አንተም ነህ፣ እንደ አንተም ነው የምታስበው ስትሰራ። ልክ ኦርኬስትሬሽን ማአት ሰው እንዲሰራው ስትፈልግ ደግሞ ብቻውን ያሰማሁት ባይ ዘ ወይ ኢንጂነሩን ነገርኩት። ጥላሁን ይመጣል ዘፈኑን ከመጀመሪያ እስከ መጨረሻ ድረስ በጸጥታ እንዲያዳምጥ አድርገው ብዬ አንተስ አለኝ። ነው እኔ መጣሁ አንድ ቦታ ደርሼ እዚህ እመጣለሁ፣ እሱ ግን ማዳመጥ ስላለበት ነው ለፋይናሉ በደንብ ማዳመጥ አለበት ብዬ እዛው አካባቢ ሄጄ አንድ 20 ደቂቃ ጠብቄ ተመልሼ ስመጣ እና በጣም ኢሞሽናል ነበር ነገሩ በጣም እና